ዛሬ አስፈሪ ስለሆኑት የጁጅና መጁጅ ነግራችኋል። ሁላችሁም ኮመንት ላይ አላህ ሆይ ከፊትናህ ጠብቀን እያላችሁ ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ዱት ፖስት አድርጉ። የጁጅና መጁጅ ሰዎች ናቸው፣ ነገር ግን በጣም ቁጥራቸው ብዙ ነው። ነቢዩም ሰለላሁ ዐለይሂ ወሰለም ልክ እንደ ማዕበል ያስመስሏቸዋል። መጨረሻ ሲወጡም ምድርን እንዳልነበረች በማድረግ ያበላሻል። ከረጅም ዓመታት በፊት አላህ ዙል ቀርነይን ለተባለው ንጉሥ ስልጣን ሰጠው። በጉዞውም ላይ በሁለት ተራሮች የምትገኝ ሸለቆ ላይ ደረሰ። ህዝቦቿም በጣም ፈርተው ነበር። የጁጅና መጁጅ በምድሪቷ ላይ ጥፋትን እያደረሱ ነውና እኛም መጠበቅ ትችላለህ ወይ ብለው ጠየቁት። ዙልቀርነይንም ከመዳብና ከብረት ትልቅ ግንብን ገነባ። ምንም መሳሪያ ሊሰብረው አልቻለም። ነገር ግን በግድግዳው ጀርባ የጁጅና መጁጅ መሞከራቸውን አላቆሙ። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ይነግሩናል። ግንቡን ለመቆፈር እየሞከሩ ነው። ነገር ግን ምሽት ላይ ሊሰብሩት ሲቃረቡ አላህ በድጋሜ ያበላሽባቸዋል። እናም በንጋታው እንደ አዲስ ይጀምራል። ይህ ተግባራቸውም ለብዙ ዓመታት ቆይቷል። በመጨረሻም ግን አላህ ሱብሓነሁ ወተዓላ ፈቅዶላቸው ከዚህ ግንብ ይወጣሉ። በምድር ላይ የሚገኙ ውሃዎችና ሐይቆችን እንዳለ ጨርሰው ይጠጣሉ። ቁጥራቸውም እጅግ በጣም ብዙ ይሆናል። ጥፋታቸውም ፈጣን ይሆናል። ምንም አይነት ሰራዊትም ሆነ ሰው ሊያስቆማቸው አይችልም። የሰው ልጅ ኒኩለርና ቦምብ እነሱን ሊጎዳቸው አይችልም። ነቢዩላህ ኢሳና ምእመናን ከአላህ ስብሓነሁ ወተዓላ እርዳታን ይጠይቃሉ። አላህ ስብሓነሁ ወተዓላ ልዩ ፍጥረቶችን ይልክና ልክ እንደ ትል አንገታቸው ይመታል። በአንድ ጊዜ የጁጅና መእጁጅ ሁሉም በአጠቃላይ ይሞታል። እንደ ግመል ያሉ ወፎችን ወደ ምድር ይልክና የነዚህ የጁጅና መጁል አካላት እንዲነሳ ያደርጋል። ከዛም በምድር ላይ ከባድ ዝናብ ይዘንብና ምድር በድጋሚ ትጠራለች። አላህ ስብሓነሁ ወተዓላ ከፈተናዎቹ ሁሉ ይጠብቃል። ሁላችሁም አሚን በሉ።